ለስወጣ ጠራትና አጋዟን ነያዴላትና በኢየሱስም እግዚአብሔር እጅሽን ያዘው አይኖችሽን ያዘው በልብሽ ሰሚውን ነገር እዛው አቁም እየሰማች ሰላም የኢትዮ ሴሌብሪቲ ቤተሰቦቻችን እንግዲህ ሰሞኑን እየተዘዋወረ ያለው አንዳንድ ነገሮችን እየሰማን እንገኛለን። አርቲስት ገነት ንጋቱና ቃልባባ ዙሪያ የተለያዩ ነገሮች ሲዘዋወሩ እየሰማን ነው። ቃልባባ እንግዲህ ልጇን ለብቻዋ እያሳደገች የምትገኝ ሲንግል ማም መሆኗን እናውቃለን። ቲክቶክ ላይ ከ700,000 በላይ ተከታዮች ያሏት ወጣት እናት ናት። አንድ ልጅም ያላት ናት እና ሰሞኑን በሷና በአርቲስት ገነት ንጋቱ ዙሪያ አንዳንድ ነገሮች ሲዘዋወሩ እያየን ነው። ብዙ ሰዎችም ስለዛ ጉዳይ እያወሩ ይገኛሉ። እንግዲህ እያየን ያለነው ነገር ቢኖር ከዛሬ 2 ዓመት አካባቢ ቃልባባ የገነት ንጋቱ ሾው ላይ ቀርባ አንዳንድ የሰጠቻቸው ጉዳዮች የሰጠቻቸው ወሬዎች የተናገረቻቸው ንግግሮች ነበሩ። እነዛም ግን አንዳንድ ቁጣዎች በማከላቸው እንዲፈጠር እያደረገ ይገኛል። ቃልባባ እንደምትለው ከሆነ ያንን ነገር ልጄ ሊያሳጠኝ ይችላል ብላ ስላሰበች ያንን አጥፊው ብላት ነበር። ነገር ግን አርቲስት ገነት ንጋቱ በቲክቶክ ፔጇ ላይ ያንን ነገር ቆራርጣ ፖስት በማድረግ አሁን ላይ እየለቀቀችው ትገኛለች። ይህ ደግሞ ብዙ ልጇን ሊያስነጥቃት የሚችል ነገር እንደሆነ እንመለከታለን። እስቲ አንዳንድ ቪዲዮዎችን ተመልክተን ብንመለስ አሪፍ ነው። ለስወጣ ጠራትና አጋዟን ነያዴላትና በኢየሱስም እግዚአብሔር እጅሽን ያዘው አይኖችሽን ያዘው በልብሽ ሰሚውን ነገር እዛው አቁም እየሰማች ምሰሚውን ነገር በቃ የምታስቢውን ነገር እንዳለ የእግዚአብሔር ሐሳብ እንዲሆን እግሮችሽን ወንድምሽ ነው እግዚአብሔር ወንድምሽ ነው። እኔ ባልመጣች ይሄ ቁጥር ላይ ደውይ ይካልሰራልሽ የማን ስልክ ነው የምትሰጪው? የዘመዶቼን የጓደኛ ባልኖር በህይወት በረሃ ነው ሀረር ነው የሚሄደው። አታውቂውም ይመጣው ስንት ነገር ያጋጥማል። ለዚህ ይሄንን ደውይ እሺ ከጸልይላችኋለሁ በስነ ስርዓት ጸልዬ ኪችን አንብቡ እስቲ እሺ ምናምን ብዬ ሄዳለሁ። ሄጄ ለሊት 8 ሰዓት ወጥቼ 9 ሰዓት ሄዳለሁ። ልብስ መርጣለሁኝ። በሁለተኛው ቀን እንደዚሁ መርጣለሁኝ። ድጋሚ ለሊት መጥቼ ደግሞ እዚህ ትሸጫለሁ። ስለዚህች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70,000 ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ ታቀኛለች እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው። ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሀረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኖ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበድ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወትን መለወጥ ወንጀል አይደለም ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ ልጆችሽን ይጠብቅልሽ። እንግዲህ ከላይ ተመልክተን እንደተመለስነው ከሆነ ቃልባባ በፖድካስቱ ላይ እንደተናገረችው ልጇን ለማሳደግ ስትል በቤት ሰራተኛዋ ላይ ልጇን ጥላ እየወጣች ይህን ሁሉ መስዋዕትነት የከፈለችው ልጇን ለማኖር ስትል እንደሆነ ተመልክተናል። ይህንንም እየተመለከተች ይህንን ተግባር ማሳየቷም ከባድ የሆነ ነገር እንደሆነ እንመለከታለን። ምክንያቱም ገነት ንጋቱም የ5 ልጆች እናት መሆኗን እናውቃለን። ይህ ደግሞ
በእናትነት ዙሪያን ብንመለከተው በጣም ከባድ እንደሆነ ያሳያል። ስለዚህ ቃል ባባ በጣም ከባድ የሆነ ሁኔታ ውስጥ እንደገባች እንድንመለከት አድርጎናል ማለት ነው። በዚህም ዙሪያ የተለያዩ ቲክቶከሮች፣ አርቲስቶች ከጎንሽ ነን እያሏት እንደሆነ እንመለከታለን። ብዙ ሰዎችም ስለዚህ ማብራሪያ እየሰጡ ይገኛሉ። በኮሜንቶች ውስጥ ብናይ ከጎንሽ ነን፣ ወጣት ሴት ነሽ፣ ከጎንሽ ነን እያሉ ብዙ እናቶች ሲያበረታቷት እንመለከታለን። እውነትም ነው። ወጣትና ለልጇ ስትል የቆመች እናት እንደሆነችም ይህ ማሳያ እንደሆነ እንመለከታለን። በአሁኑ ሰዓትም ከ700 ሺህ ተከታዮች በላይ ያፈራች ወጣት ጎበዝ ሴት እናት እንደሆነች እንመለከታለን። ስለዚህም አሁን ደግሞ አንዳንድ በዚህ ዙሪያ የሰጡትን ሰዎች ተመልክተን እንመለሳለን። መቼም አሁን በእኔ በጓደኛዬ በቃል ባባና በአርቲስቷ መሀል የተፈጠረውን ነገር ሁላችሁም ሰምታችኋል። መጀመሪያ ይሄ የስራው ጉዳይ ሲፈጠር እኔ በቃ የገንዘብ ነገር እኮ እንደው ሰው ያነካካል እንደው ብዬ ነው ያለፍኩት። ሴንሲቲቭ አልነበረም። ከዛም በኋላ ቃል ባለፈው ቪዲዮ ላይ እንዳለችው የሆነ የፍርድ ቤት ምናምን ኬስ ስለነበረ ለሷ ባይዘው ያን ያህል የፍርድ ቤቱ ጉዳይ ላይ ተጽዕኖ የሚያመጣ ነገር ሆኖ አይደለም እሷ ላይ ቀርባ ያወራችሁ። ግን ለማንኛውም ባባ በቃ ሜንሽን አይደረግ፣ የትኛውም ሚዲያ ላይ ሜንሽን አይደረግ ብለን አውርተን ደውላላት ልጄን ሊያስነጥቀኝ የሚችል ነገር ስለሆነ እሱን ቪዲዮ ብናጠፋው ችግር የለውም ልጅ ያጠፋልሻለሁ ምናምን ብላ አጠፋችላት። እዛ ቪዲዮ ላይ ምንም አይደለም። የዛሬ 6 ዓመት 5 ዓመት ባባ ገና የወራት ልጅ እያለ ለሊት ስራ ጥየው ሄዳለሁ ለሞግዚት ዛት ሴት አለቀ ነው። ሌላ ታሪክ ኖሮት አይደለም። ግን ያ የሆነው ያኔ ነው። አሁን ቃል በጣም ስቴብል ጃብ የራሷ የሂውማኒር ቢዝነስ ያላት ሌላውን ትልቅ ቢዝነስ ለመክፈት እየተነሳች ያለች ልጅ ናት። ይሄ የድሮ ያለፈ ልጇን ግን አፈር በልታ መሬት ልሳ ለሊት 9 ሰዓት ወጣ ማሳደጓ የሚያሳይ እንጂ ጥሩ እናት መሆኗን ለልጇ ምንም መስዋዕትነት እንደምትከፍል የሚያሳይ ቪዲዮ ነው። በእርግጥ ግን አጥፍተው ነበር። ግን ለሷኛ ያላት ምንድነው ልጄን ሊያሳጣኝ የሚችል ስለሆነ አጥፊው ነው። ኢማጂን እናት ሆናችሁ ልጅ ኖሯችሁ ለዛውም አሁን በጣም ህፃን ልጅ የ2 ምናምን ዓመት ልጅ ኖሯችሁ ይሄን ያህል ሊጎዳት ይችላል ብላችሁ የምታስቡትን ቪዲዮ ለዚህ ጠብላችሁ እኔ አሁን ለምሳሌ ሰው መጥቶ ለምን አይገለኝም በልጁ ልጎዳው ግን አልነሳም። ከዚህ በላይ ጠላትነት የለም። በልጅ ለመጉዳት መምጣት ከአንድ እናት አይጠበቅም። እና እንድታቂው እኔ ራሱ በጣም ነው ያዘንኩብሽ። እና በኤኒ ሚንስ ቃል ብቻዋን እናት ማንም ምናምን ብለሽ አስበሽ ከሆነ ከቃል ጀርባ በጣም ብዙ ሰዎች ነው ያለነው። በጣም ብዙ ነን ከኋላ ሁሌም ከጎኗ ከሰፖርት የምናረጋትና እንደ አንድ እናት ይሄ አይደረግም። በጣም ነው ያዘንብሽ። እና አሁንም ሌላ ጥፋት ላይ ለዛኛው ይቅርታ ተባብላችሁ የሚዘጋ ጉዳይ ነው አሁን እዚህ እያደረሽ ያለሽውና ላይክ አሁንም ደግሞ ሌላ ማይሆን ነገር እንዳታደርጊ። እና አንደኛዋ ቲክቶከር የቅርጫ ቤት ስራ ታገኝላችኋለች። አንደኛዋ ቲክቶከር እኮ ናት። ከዛላችሁ እኔ አሁን ስሟን ምናምን አልነግራችሁም። ስሟን እንደዚህ ሰው አውጥቼ ማስጣት አልፈልግም። ፎቶዋን ማስቀምጥላችሁ ከታች ፎቶዋን አስቀምጥላችኋለሁ ከታች። እሷ ስራ ታገኝላችኋለች። እሷ ስራ ታገኝና አንደኛዋ ተዋናይ ነኝ ባይ እኮ ናት። ተዋናይ ነኝ ባይ ናት። አዎ እንጥፍ ብላ በጀርባ ልበላ ውሳኔ ወስና ልበላ። እኔ እንደዚህ አይነት የሰው ነገር መነካካት ራሱ በስማም እኔ የሰው ነገር መነካት ራሱ ከዛ አጅጄ አፈፍ አርገቻት። ያቺ ደግሞ ማታተሰጥቱስበት ቦታ የለም። እቺ ቲክቶከሯ ተወስቶ አሳበቅ ታሶቶስ የታገኛታለች እዛ አፍንጫ ለአፍንጫ ተገናኙ። እንግዲህ ቤተሰቦች እንደተመለከትነው ከሆነ እነ ቲክቶከር ያለሽኝ እና ኮሜዲያን ሳይፉ ይህንን የመሰሉ አስተያየቶች እየሰጡ ይገኛሉ። ሌሎች ሰዎች አስተያየት እየሰጡ ይገኛሉ። እንግዲህ እንደማጠቃለያ ስናየው አርቲስት ገነት ንጋቱ የሰራችው ስራ ልክ እንዳልሆነና አሁንም ቢሆን ቪዲዮቹን ብታጣፋ ነገሮች ቢስተካከሉና ይቅርታ ብትጠይቅ የሚል ሀሳብ እንሰጣለን። ቃል ባባም ከጎንሽ ነን ለማለት እንወዳለን። አንቺ ወጣት ብርቱ ጎበዝ እናት እንደሆንሽ ማሳያ ለሌሎች ሰዎች ማሪያ እንደሆንሽ እናውቃለን።
እንወድሻለን፣ ከጎንሽ ነን ለማለት እንፈልጋለን። እንግዲህ ቤተሰቦች ለዚህ ሳምንት ለዚህ ቀን ያቀረብነው ዜና ይህንን ይመስላል። በሌላ ጊዜ እስክንመለስ ድረስ ሰላም ቆዩልን። ላይክ፣ ሼር፣ ሰብስክራይብ እንዳይለያችሁ። ቻው።